በጣም ባለ ብዙ ታሪክ በጣም ትልቅ ህዝብ ነው። በጣም የተማረ ባለ ጥበብ በጣም ታላቅ ህዝብ ነው። ከዚህ ህዝብ በመፈጠሬ በጣም ኩራት ይሰማኛል። ይህም ደግሞ በጣም ትልቅ ቀን ነው። መስማማታችን አንድ ላይ ሆነን እጅ ለእጅ ተያይዘን ከዚህ በኋላ ለሚቀጥለው ዘመናት አብረን ሁላችን ተመካክረን የምንሰራበት ዘመን ዛሬ ስለጀመረ በዚህ በጣም ልንኮራ ይገባል። ያው አንድ ሁለት መልእክት አስቀምጣለሁ። አንደኛው ምንድነው ወላይታና ሙዚቃን መነጠል አንችልም። ያው በወላይታ ታሪክ በጣም ሙዚቃ ትልቁ መሳሪያችን ነው። በሙዚቃ በጣም የትም አገር የሌለ ትልቅ ታሪክ ትልቅ ነገር ሰርተናል። በሙዚቃ ደግሞ በጣም የተለያዩ ጭፈራዎች በጣም ውብ የሆኑ ነገሮች አሉ። ይሄን ነገር ደግሞ እንደ ቱሪዝምም ለተለያዩ ነገሮች ብዙ መጠቀም ይችላል። እንደ መሳሪያ መጠቀም ይችላል። እንደዚህ አይነት ብዙ ሙዚቀኞች አሉባት ሌላ የለም ብዬ ነው የማስበው። በጣም ብዙ ሙዚቀኞች አሉ፣ ብዙ አቀናባሪዎች አሉ። ኢትዮጵያ ሙዚቃ በእኛ እጅ ላይ ነው ያለው። ይሄ ትልቅ እድል ነው። ስለዚህ ይሄንን እንድትጠቀሙ በጣም አሳስባችኋለሁ። ያው እጃችን ላይ ስላለ ብዙ ትኩረት ላንሰጥ ይችላል፣ ግን በጣም ትኩረት እንዲሰጥ አሳስባለሁ። ትናንት በጥናት ላይ ሲቀርብ ሙዚቃ እንደ አንድ ጥናት እንደ ቱሪዝምም እንደ በብዙ ነገር ገቢ የሚያስገባ ነገር ነው፣ ታሪክም ነው። ስለዚህ እንደኛ ያለውን ፍቅር ግን ሙዚቃውን እንደ ትልቅ መሳሪያ አድርጋችሁ እንድትጠቀሙ፣ ለቱሪዝም ለብዙ ነገር ይጠቅመናል። ስለዚህ ሙዚቃውን ትኩረት እንድሰጡት በዚህ አሳስባለሁ። አሉ እነ ፒሻሌ አሉ፣ ቡንጌ ብሩንጂ አለ፣ ኮይሻ ሴታ፣ አልማዝ ዳሳ፣ ሌሎች በጣም እነ ካሳላሮ፣ አወራሽ ጋጋ፣ አልማዝ ዳሳ ትላልቅ ዘውዱ በቀለ ትላልቅ ሙዚቀኞች እዚህ ያሉ እነሱ በጣም ሊከበሩ ይገባል። በጣም ሊወደሱ ይገባል። ክብር ሊሰጣቸው ቦታ ሊሰጣቸው ይገባል። ሙዚቃው ትኩረት ሊሰጠው ይገባል። ሙዚቃውን ካከበርን ጥበብን ካከበርን ብዙ ነገር እናገኛለን። ስለዚህ ጥበብን የሚያከብር ህዝብ እንድትሆኑ አሳስባችኋለሁ። ሁለተኛው ደግሞ እኛ አሁን ማህበር አቋቁመናል፣ የሙዚቃ ማህበር ዳሞታ ቱሳን የሚባለው። ይሄ ደግሞ በጣም ትልቅ ያሉ ነገር ሰብስበን ሙዚቀኞችን ሰብስበን ዓለምን ለመዞር የወላይታን ባህል በደንብ ለማንጸባረቅ ስንል ይሄንን ማህበር አቋቁመናል። ስለዚህ ይሄንን ማህበር በሚችሉት ሁሉ ያላችሁ ሰዎች ባለሀብት የመንግስት ተቋም አመራሮች ሁላችሁም እንድታግዙን በዚህ አሳስባለሁ። በጣም ዛሬ ደስ ብሎኛል። እግዚአብሔር ይባርካችሁ። እግዚአብሔር ወላይታን ኢትዮጵያን ይባርክ። ሁላችሁም እግዚአብሔር ይባርካችሁ። አመሰግናለሁ።